ዘመን ሃልዮ ዘመን ሃልዮ ጤናና ልማትን ለሁሉም ሰንቆ የጤናማ ህይወት አስደሳች ገጽታን እየሰበከ የዛሬዎቹ ወጣቶች የነገ ጎልማሳነታቸው ያማረና የሰመረ ይሆን ዘንድ ራያቸው ከግብ እንዲደርስ ህልማቸው እንዲሰምር ጾታዊ ጥቃትን የሚያወግዙ በመተጋገዝ የሚያምኑ ኃላፊነትን የሚወጡ ጤናማ ትውልዶች ይበዙ ዘንድ ያስተሳሰብ ልማትን አንግቦ ዘውትር እሁድ ከ7:30 እስከ 8 በፋና ኤፍኤም 103.4 ላይ በራዲዮ መስኮታችሁ ብቅ ይላል። ዘመነ ሃልዮ በዝግጅቱ ጣምራ ለማህበራዊ ልማት ድርጅት ከኖርዌይ ቤተክርስቲያን እርዳታ ድርጅት ጋር በመተባበር የሚቀርብላችሁ አዝናኝና አስተማሪ ፕሮግራም ነው። ዘመነ ሃልዮ ዘመነ ሃልዮ። ሰላምታችን በእያላችሁበት ይድረሳችሁ ብለናል። ውድ የዘመነ ሃልዮ የሬዲዮ ፕሮግራም አድማጮቻችን እንደምን ሰንብታችሁልናል? ፕሮግራማችን በጣምራ ለማህበራዊ ልማት ድርጅት አዘጋጅነት በፋና ብሮድካስቲንግ 103.4 ትብብር በኖርዌይ ቤተክርስቲያን እርዳታ ድርጅት የገንዘብ ድጋፍ ለተሁድን ጠብቆ በዚህ ሰዓት ወደ እናንተ መድረሱን ጀምሯል። አገሬ ጌቱና ዮዲት ቦጋለ ፕሮግራሙን በማስተዋወቅ አብረናችሁ ቆይታ እናደርጋለን። ቆይታችሁ ያማረ ይሁን። አሁን እንግዲህ በድጋሚ ቆይታችሁ ያማረ እንዲሆን እየተመኘን በተለያየ ቦታ ላይ ሆናችሁ ፕሮግራማችንን ለምታደምጡ ሁሉ ዘመነ ሃልዮ የሬዲዮ ፕሮግራማችን እንደተለመደ ሁሉ የተለያዩ ርዕሶችን ሰንቆ ወደ እናንተ ማድረሱን ቀጥሏል። በዛሬው ፕሮግራማችን እንግዲህ የምንዳስሰው ከወቅታዊ ጉዳዮች መካከል አንዱ የሆነውን የዓለም አቀፍ የኤድስ ቀንን በተመለከተ መረጃ ወደ እናንተ እያደረስን ቆይታ እናደርጋለን። ዓለም አቀፍ የኤድስ ቀን የፊታችን ሮብ ህዳር 22 ይከበራል። እንደሚታወቀው ከዚህ ጋር ተከትሎ በየአመቱ የዓለም ኤድስ ቀን የዓለም የሴቶች ቀን እየተባለ ይከበራል። በነገራችን ላይ እነዚህ ነገሮች መከበራቸው ጉዳዮቹ መኖራቸውንና ትኩረት ለነዛ ጉዳዮች እንዲሰጥ ከማሰብ ጋር ተያይዞ ነው የሚከበሩትና እኛስ ምን ያህል ትኩረት እየሰጠን ነው? የኤችአይቪ ኤድስ ስርጭት መጠን ምን ይመስላል? ምን ያህል እየተጠነቀቅን ነው? ያለ ወቅታዊ ሁኔታስ ምንድነው? እኛ የምንታዘባቸው ነገሮች እናንተም በያላችሁበት ቦታ ላይ የምትታዘቧቸው ጉዳዮች ምንድናቸው የሚሉትን እያያችሁ የተወያያችሁ ቆይታ እንድታደርጉን ጋብዛለን። እንግዲህ እንዳልሽው ሀገር ኤችአይቪ ኤድስ በሀገራችን እንግዲህ ከተከሰተ በርካታ 10 አመታትን ያስቆጠረ የሀገራችን ችግር ነው። እንደሚታወቀው በ1980ዎቹ አካባቢ በሀገራችን ከተከሰተ ጊዜ ጀምሮ በኤችአይቪ ኤድስ ምክንያት በርካታ ሀገራዊ ችግሮች ተከስተውብናል። እንደ ሀገርም ያስተናገድናቸው በጣም የማንረሳቸው በጣም ከባባድ የሆኑ ችግሮችን አሳልፈናል እና እንግዲህ ከ1983 ጀምሮ የዓለም የኤድስ ቀን በመላው ሀገሪቱ ታስቦ እንዲውል ከተደረገ ጊዜ ጀምሮ በሀገራችን በርካታ ኤችአይቪ ኤድስን ሊያስታውሱ ወይም ኤችአይቪ ኤድስ መኖሩን ማህበረሰቡ እያስታወሰ በኤችአይቪ ኤድስ ወላጆቻቸውን ያጡ በኤችአይቪ ኤድስ ህይወታቸውን ያጡ እንዲሁም ሀገራዊ ጉዳዮችን እያሰበ ራሱን ከኤችአይቪ ኤድስ እንዲጠብቅ ይህ ቀን በዓለም አቀፍ ደረጃ ተከብሮ እንዲውል በሀገራችን ተወስኖ እንግዲህ እየተከበረ ነው የሚገኘው። ቅድም አንቺ እንዳልሽው ወቅቱን ማክበሩ ላይ ብቻ ሳይሆን ጉዳዩ ከእለት ወደ እለት የኤችአይቪ ኤድስ ስርጭት አሁን ላይ ያለው ነባራዊ ሁኔታ እንደውም አንዳንድ ሰዎች ምን ይላሉ አለ ወይ እስከ ማለት ደረጃ ይደርሳሉና ኤችአይቪ ኤድስ ግን አሁንም በእለት አዳዲስ በቫይረሱ የሚያዙ የሰዎች ቁጥር አሁንም እንደጨመረ ነው የሚታየውና ምናልባት መዘናጋቱ የተፈጠረው በኤችአይቪ ኤድስ ምክንያት የሚሞቱ የሰዎች ቁጥር ከጊዜ ወደ ጊዜ እየቀነሰ መጥቷል። ይሄ ደግሞ ራሱን የቻለ ምክንያት አለውና ከዚህ አንፃር ኤችአይቪ ኤድስ እንደሌለ እንደቀረ ተደርጎ እየተወሰደ ከሌሎች በሽታዎች ጋር እየተነጻጸረ እንደውም እሱ ይሻላል እየተባለ በማህበረሰብ ውስጥ ብዙ ጊዜ ሲነገር እንሰማለንና ይሄ የተሳሳተ አስተሳሰብ እንደሆነና ኤችአይቪ ኤድስ ዛሬም ማህበረሰባችንን መጉዳቱ ማጥቃቱን እየቀጠለ እንዳለ መረጃ መስጠት እንፈልጋለን። አዎ በነገራችን ላይ እንግዲህ ከኤችአይቪ ኤድስ ስርጭት ጋር ተያይዞ ብዙ ጊዜ እንዳልሹ በፊት ላይ ኤችአይቪ ኤድስ የሚያዙ ሰዎች ይሞታሉ ወይም ደግሞ ይሄ የመከላከል አቅማቸውም ዝቅተኛ ስለሆነ ኤአርቲም በሰዓቱ ስርጭቱ ዝቅተኛ ስለሆነ ብዙ ሰዎች ሲሞቱ እናያለን። በተለይ ደግሞ እንደዚህ አሁን ጣምራንም ጨምሮ ከኤችአይቪ ኤድስ ስርጭት ጋር ተያይዞ የበቀሉ ድርጅቶች ናቸው ኤችአይቪ ኤድስ ስርጭትን ለመክታት መረጃ ለመስጠት በኤችአይቪ ኤድስ ምክንያት አልጋ ቁራኛ የሆኑ የማህበረሰብ ክፍሎችን በመንከባከብ አይዟችሁ ማግለልና መድሎ እንዲቀር ከማድረግ ጋር ተያይዞ በርካታ ስራዎችን እየሰሩ የነበሩ ድርጅቶች ነበሩና
በዛ ሰዓት ሁሉም ሰው ትኩረት ለኤችአይቪ ኤድስ ይሰጥ ነበር ራሱን ይጠብቅ ነበር ከዚህ ደግሞ ኤአርቲ ከመምጣት ጋር ሰዎች ከመጠቀም ጋር ተያይዞ ይበልጥ ራሳቸውን እንዲጠብቁ በሽታ የመቋቋም አቅማቸው ከፍ እንዲል የኤችአይቪ ኤድስ የቫይረስ መጠናቸው ደግሞ ዝቅ እንዲል የማድረግ ሁኔታው ከፍተኛ ሆኗል ማለት ነው ከዚህ ጋር ተያይዞ ድሮ ቶሎ ታይ ነበር ለምሳሌ አንድ ሰው ኤችአይቪ ኤድስ ፖዚቲቭ ከሆነ ምልክቶቹ በቶሎ ይታያሉ ሰዎችም ጥንቃቄ ያደርጋሉ በነገራችን ላይ ከመታመሙ በላይ ሰዎች ምን ይላሉ ሰዎች ምን ሊሉኝ ይችላሉ ምን አይነት ችግሮች ይደርሱብኛል የሚሉ ጉዳዮችን ሰዎች ስለሚያስቡ በጣም ይጠነቀቁ ነበር ማለት ነው አሁን ላይ ግን በቃ ከተያዘም ኖርማል አድርጎ የሚያስቡበት ሁኔታዎች አሉ ምክንያቱም ሰዎች አቁም ብዙ ጊዜ ከራሳችን ከምንጠቀም ወይም ደግሞ ከህመማችን በላይ የሰዎች ጉዳይ ነው የሚያሳስበን ማለት ነው ከዚህ ጋር ተከትሎ ብዙ ጥንቃቄዎች ሲደረጉ አይታየም ምክንያቱም ይሄንን በነገራችን ላይ ዳታ መስራት ወይም ደግሞ የተለያዩ መረጃዎችን መሰብሰብ አይጠበቅብሽም የተለያዩ የጤና ተቋማት ላይ ባልታቀደ እርግዝና ምክንያት በርካታ ወጣቶች ይመጣሉ ይሄ ማለት ጥንቃቄ ጎደለው ወሲብ ተፈጽሟል ማለት ነው ስለዚህ ኤችአይቪ ኤድስ ደግሞ ጥንቃቄ በጎደለው የግብረ ስጋ አማካኝነት የሚተላለፍ ነው ስለዚህ በአንድም በሌላ መንገድ ለኤችአይቪ ኤድስ ተጋላጭ ይሆኑ ነው ያሉት ማለት ነው ስለዚህ ይሄንን ትኩረት አድርገን ሁላችንም ልናየው ልንገነዘበው ይገባል ምን ያህሎቻችን ነን አሁን ላይ ግብረ ስጋ ግንኙነት ያለን አመለካከት ልክ እንደ ድሮ ከባድ ይሆነው ቀላል አድርገን ነው የምናስበው እነዚህ ነገሮች ደግሞ የራሳቸው ሆኑ ብዙ ችግሮችን ይዘውብን ይመጣሉ ማለት ነው እንግዲህ ሀገር እንዳልሽው ነው የማህበረሰባችን የግንዛቤ ደረጃ አደገ ጨመረ በመንልባቸው ጊዜያቶች የጥንቃቄ ሁኔታው በዛ መጠን እየቀነሰ የምናስተውልበት ጊዜ ላይ ነው የምንገኘው ቅድም እንዳልነው እንግዲህ የጸረ ኤችአይቪ መድኃኒት ወደ ሀገራችን መምጣቱ በተለይም ደግሞ በሀገራችን መንግስት ድጋፍ ተደርጎ በነጻ ቫይረሱ በደማቸው ውስጥ ያለባቸው የማህበረሰብ ክፍሎች መድኃኒቱን በነጻ እንዲያገኙ መደረጉ በራሱ ቅድም እንዳልሽው በፊት ላይ የሚወሰደው መድኃኒት ፊት ላይ የሚያመጣቸው የተለያዩ ነገሮች ነበሩት እና አሁን ላይ ደግሞ መድኃኒቱ በይበልጥ ተሻሽሎ ምንም አይነት ምልክት ምንም አይነት ከሰውነት ጋር ተያይዞ ለሌሎች ሰዎች ከሌ እንደዚህ ነው እንደዚህ አለበት ብለው ሰዎች ሊያወሩ የሚችሉበት አይነት ሁኔታ የለምና ይሄ መሆኑ ቫይረሱ በደማቸው ውስጥ ያለ የማህበረሰብ ክፍሎች ጤናማ የሆነ ህይወት እንዲኖሩ እንደማንኛውም ሰው አድርጓል የሚሞት ሰው ቁጥር ቀንሷል ይሄ በጣም ተመስገን የሚያስብል ሀገራዊ ውጤት ነው እንደ ሀገር ስናየው እንደ ዜጋም ስናየው ጤናማ ማህበረሰብ ማንኛውም ጤናማ ሰው አድርጎ የሚኖረውን ነገር አድርጎ መኖር በራሱ ትልቅ ሰክሰስ ነው ከዛ ባሻገር ግን በየቀኑ ለኤችአይቪ ኤድስ የሚጋለጡ ቅድም እንዳልሽው ወጣቶችን መውሰድ እንችላለን እንግዲህ አሁን ላይ ጥንቃቄ ጎደለው የግብረ ስጋ ግንኙነት እንደ ፋሽንም ነው ብዙ ጊዜ አስተውለሽ ከሆነ ምናልባት እኛ ወጣቶችም ላይ እንደ መስራታችን መጠን የምናየው ወጣቶች ያልተፈለገ እርግዝና እንዳይደርስባቸው ወይም ደግሞ ጥንቃቄ ጎደለው የግብረ ስጋ ግንኙነት ከፈጸሙ በኋላ ልክ እንደ ኮንዶም ፖስት ፒልስ ነው እየተጠቀሙ የምናየው ማለት ነው ትኩረት የሚሰጡት ለእርግዝናው ነው እዛ ጋር ለሚታየው ነገር ነው ይሄ ግን የረጅም ጊዜ ጉዳት ነው የግብረ ስጋ ግንኙነት የረጅም ጊዜ ጉዳት ያውም ጥንቃቄ ጎደለው የግብረ ስጋ ግንኙነት ስለዚህ እነዚህ የረጅም ጊዜ ጉዳቶች በራሳቸው ምን ሊፈጥሩ ይችላሉ ጤናማ ማህበረሰብ የምንለው ነገር ታሪክ ሊሆን ይችላል ከተወሰነ ጊዜ በኋላ ምክንያቱም አሁን ላይ ምን አይነት ቫይረስ ነው ከሰው ወደ ሰው የሚተላለፈው ስንል መድኃኒት የለመደ ቫይረስ ነው ከሰው ወደ ሰው የሚተላለፈው መድኃኒት የሚወስደውም ሰውዬ የቫይረሱ መጠን በሰውነት ውስጥ እንዲቀንስ ነው ቫይራል ሎዱ እንዲቀንስ ነው እንጂ የሚያደርገው ቫይረሱ ከሰውነቱ እንዲጠፋ አይደለም የሚያደርገው ስለዚህ ማህበረሰባችን ምናልባት የግንዛቤ ደረጃውን ሽፍት ማድረግ ያለበት ይመስለኛል አሁን ባለው ሁኔታ ኤችአይቪ ኤድስ መተላለፊያ መንገድ ኤችአይቪ ኤድስ ምንድነው ምናምን የሚለው ጉዳይ ሳይሆን ኤችአይቪ ኤድስ በራሱ አሁን ላይ እየፈጠረ ያለው ማህበራዊ ችግር ምን ይመስላል ሚለውን ነገር ማህበረሰባችን በሚገባ መገንዘብ አለበትና የዓለም ኤድስ ቀንን አስመልክቶ እንግዲህ የዓለም ኤድስ ቀን እየተከበረ ነው ስንሰማ በተለያየ በሚዲያም በተለያየ ሁኔታም ስንሰማ ራሳችን ምን ላይ ነው የቆም ነው ምን ያህል ራሳችንን እንጠብቃለን ሁላችንም ራሳችንን መጠየቅ ያለብን ጉዳይ ነው ምክንያቱም በጣም ችላ ምንላቸው ነገሮች አሉና አንዳንዴ ችላ ካልሻቸው በኋላ ወደ ማስተዋል ወይም ወደ ማሰብ ስትሄጂ ምን ያህል እኔ በዛ ነገር ውስጥ ስላለመግባቴ ስላለመጠቃቴ ወይ በዛ ህይወት ውስጥ ወይም ደግሞ በማልፈልገው መስመር ስላለመሄዴ እርግጠኛ አይደለም ምክንያቱም ምን ለማመዳቸው ምን አደርጋቸው ነገሮች ይሄ ማህበራዊ ልምምዶቻችን በራሱ ከባድ እየሆኑ ነው አሁን ላይ ያሉት ማለት ነው ይሄ ደግሞ በአንድም በሌላ መንገድ ትናንት በጣም ተጠንቅቀን ተደብቀን ሌሎች ነገሮች ሆነው እንኳን በዛ ደረጃ ኤችአይቪ ስርጭት ከፍ ይያለ ከሄደ ዛሬ ላይ የማህበረሰብ ቁጥር ከፍተኛ ነው ያለው የትናንት ቁጥር አይደለም ዛሬ ላይ ያለው
ያለው የምንጠቀማቸው ነገሮች ለምሳሌ ትናንትና በጣም ትንሽ ቦታዎች ከሆነ የመጠጥ ቦታዎች ዛሬ ላይ በእጥፍ ጨምረዋል በ3 እጥፍ በ4 እጥፍ ጨምረዋል ስለዚህ እነዚህ ነገሮች ደግሞ ሰዎች ይበልጥ ወደ እንደዚህ አይነት ነገር እንዲገፋፉ ራሳቸውን ከመጠበቅ እንዲቆጠቡ ያደርጋቸዋል ማለት ነው ስለዚህ አጋላጭ ሁኔታዎች እየሰፉ ነው ያሉት ማለት ነው እየሰፉ ከሆነ ደግሞ እኛ ጥንቃቄ ልናደርግ ይገባል በምን መንገድ ነው ጥንቃቄ ማድረግ ያለብን መጠንቀቂያ መንገዶችን ራሱ ማንጠቀም ሰዎች አብዛኞቻችን ነን ማለት ነው ኮንዶምን ለምሳሌ ማንሳት እንችላለን ትክክል ስለዚህ ይሄንን በጣም ትኩረት መስጠት ያለብንን ጉዳይ ነገር ግን ትኩረት ሳንሰጥ እየቀረን ለከፍተኛ የሆነ የስነ ልቦና የጤና የኢኮኖሚ ቀውስ እየተደረገን ስለሆነ ራሳችንን በደንብ ልንጠብቅ ልናይ ይገባል የሚል ሐሳብ እናነሳለን አንድ ፕሮግራም እንጋብዝና ተመልሰን እንገናኝ ዘመን ሀልዮ የሬዲዮ ዝግጅት ክፍል ከተመስገን አብርሃም አንድ ያዘጋጀው ፕሮግራም አለ ያንን ፕሮግራም አድምጠን እንመለሳለን እኛ ተመልሰን እንመጣለን አብራችሁን ቆዩ የዘመን ወጣቶች በማህበራዊ ሚዲያዎች ላይ የሚያጠፉትን ጊዜ ለተመለከተ ወዴት እየሄድን ነው የሚለውን ጥያቄ ያስነሳል። ባደጉት ሀገራት የሚገኙ ከ11 እስከ 15 ዓመት የዕድሜ ክልል ውስጥ የሚገኙ ወጣቶች በአማካይ ከ6 እስከ 8 ሰዓታትን ማህበራዊ ሚዲያዎች ላይ ወሬዎችን ሲቃርሙ ያሳልፋሉ። አንድ የተሰራ ሌላ ጥናት ደግሞ በእንግሊዝ የሚገኙ ዕድሜያቸው ገፋ ያሉ ሰዎች በእንቅልፍ ከሚያሳልፉበት ጊዜ በበለጠ ማህበራዊ ሚዲያዎችን በመጠቀም ያሳልፋሉ ይላል። አሜሪካ ውስጥ ደግሞ ከ13 እስከ 18 ዕድሜ ክልል ውስጥ ካሉ ታዳጊዎች 70% የሚሆኑት ስናፕቻት የተባለውን የማህበራዊ ሚዲያ የሚጠቀሙ ሲሆን ኢንስታግራም የተባለው ማህበራዊ ሚዲያ ከፍተኛ ተከታዮች አሉት ተብሏል። በዓለማችን የማህበራዊ ሚዲያዎች ተጠቃሚ ቁጥር አሜሪካ ውስጥ ደግሞ ከ13 እስከ 18 ዕድሜ ክልል ውስጥ ካሉ ታዳጊዎች 70% የሚሆኑት ስናፕቻት የተባለውን የማህበራዊ ሚዲያ የሚጠቀሙ ሲሆን ኢንስታግራም የተባለው የማህበራዊ ሚዲያ ከፍተኛ ተከታዮች አሉት ተብሏል። በዓለማችን የማህበራዊ ሚዲያዎች ተጠቃሚ ቁጥር ከ3 ቢሊዮን በላይ እንደሚሆን ይገመታል። አብዛኞቻችን ደግሞ ከአንድ በላይ ማህበራዊ ሚዲያ አማራጮችን እንጠቀማለን። በአማካይም ከ2 እስከ 3 ሰዓት በእነዚህ ማህበራዊ ሚዲያዎች ላይ ጊዜያችንን እናጠፋለን። ማህበራዊ ሚዲያዎችና ድብርት መካከል ያለውን ግንኙነት ስናስብ ሁለት አይነት ተጽዕኖ እንዳለው ማስተዋል ይቻላል። የመጀመሪያው ድብርትን ለማራገፍ ማህበራዊ ሚዲያዎች የሚጫወቱት ሚና ሲሆን ሁለተኛው ደግሞ ማህበራዊ ሚዲያዎችን አብዝተን ስንጠቀም የሚፈጠርብን ድብርት ነው። ነገር ግን በቅርቡ 2000 ሰዎችን አሳትፎ በተሰራ አንድ ጥናት መሰረት ማህበራዊ ሚዲያዎች አሉታዊ ተጽዕኖአቸው ከፍ ያለ እንደሆነ ያሳያል። በጥናቱ መሰረት ማህበራዊ ሚዲያዎችን አብዝተው እንዲጠቀሙ የተደረጉት ተሳታፊዎች ድብርት፣ ጭንቀትና በአካባቢያቸው ካሉ ሰዎች ጋር ምንም አይነት ግንኙነት አለመፈለግን የመሳሰሉ ምልክቶች ታይተውባቸዋል። ምናልባትም ማህበራዊ ሚዲያዎችን የሚጠቀሙ ሰዎች ከጓደኞቻቸው ጋር እየተገናኙ ወይንም መልእክት እየተለዋወጡ ሊሆን ይችላል። ነገር ግን ከየትኛውም ጓደኛቸው ጋር ፊት ለፊት ተያይተው አያወሩም ይላሉ በፒትስበርግ ዩኒቨርሲቲ የመገናኛ ብዙሃን ጥናት ቴክኖሎጂና ጤና ማዕከል ዋና ዳይሬክተር የሆኑት ብራያን ፕሪማክና የጥናት ቡድናቸው 1700 ወጣቶች ላይ በሰሩት ጥናት መሰረት ማህበራዊ ሚዲያዎችን የምንጠቀምበት ሰዓት የሚያሳድርብንን የጫና አይነት ይለያያል። እንቅልፍ ከመተኛታችን ከ30 ደቂቃ በፊት ማህበራዊ ሚዲያዎችን የምንጠቀም ከሆነ ጥሩ ያልሆነና በጣም አጭር እንቅልፍ እንድንተኛ ሊያደርገን ይችላሉ። ፕሪማክ እንቅልፍ ከመተኛታችን ከ30 ደቂቃ በፊት ማህበራዊ ሚዲያዎችን የምንጠቀም ከሆነ ጥሩ ያልሆነና በጣም አጭር እንቅልፍ እንድንተኛ ሊያደርገን ይችላል ይላሉ ፕሪማክ። ይህም የሆነው ደግሞ ከስልካችን የሚወጣው ሰማያዊ ጨረር ሜላቶኒን የተባለውን በሰውነታችን ውስጥ የሚገኘውን ንጥረ ነገር ስለሚጎዳው ነው። ይህ ንጥረ ነገር ደግሞ ዋነኛ ስራው የእንቅልፍ ሰዓት ሲደርስ እንድንተኛ ማድረግ ነው። ሌላኛው ምክንያት ደግሞ ከመተኛታችን በፊት በማህበራዊ ሚዲያዎች የምንመለከታቸው ዜናዎችና ሌሎች መረጃዎች ብዙ ሐሳብ ያመጡብናል። በመተኛችን ሰዓት ስለ መረጃዎቹ ማሰላሰል እንጀምርና እንቅልፋችን
እያየነው ያመልጠናል ሲሉ ያብራራሉ የጥናቱ ባለሙያዎች። ከዚህ በተጨማሪ ከእንቅልፍ በፊት የሰውነት እንቅስቃሴ ማድረግ ጥሩ እንቅልፍ እንድንተኛ ማድረጉ እሙን ነው። ብዙ ጊዜያችንን በማህበራዊ ሚዲያ ባሳለፍን ቁጥር ደግሞ የእንቅስቃሴ ሰዓታችን ይቀንሳል ማለት ነው። ይህም ሌላ ችግር እንዳለው መዘንጋት የለብንም። ብዙ ተጠቃሚዎች ባላቸው እንደ ፌስቡክ እና ኢንስታግራም ባሉ ማህበራዊ ሚዲያዎች ሰዎች ጥሩ ህይወት እየመሩ እንደሆነ የሚያሳዩ ምስሎችን በለጠፉ ቁጥርና ስለ ጎበኛቸው ቦታዎች ባወሩ ቁጥር የኛን ህይወት ከነሱ ጋር ያወዳደርን የምንጨነቅ ከሆነ ወደ ድብርትና እንቅልፍ ማጣት መውሰዳቸው ደግሞ ሌላኛው የማህበራዊ ሚዲያ ጉዳት ነው። የእንቅልፍ ሰዓታችን በቀነሰ ቁጥር ደግሞ ለልብ በሽታዎች ያለን ተጋላጭነት ይጨምራል። የስኳር በሽታና አላስፈላጊ ውፍረትን የመሳሰሉ ችግሮችንም አብሮ ይዞ ይመጣል። በዚህ በጣም ተጎጂ የሚሆኑት ደግሞ ታዳጊዎች ናቸው። ምክንያቱም ሰውነታቸው ገና እድገቱን ያልጨረሰ እንደመሆኑ እንቅልፍ ማጣት ብዙ የሰውነት ስርዓቶችን የማዳከምና የማጥፋት እድሉ ከፍተኛ ነው። ስለዚህ ይላሉ ባለሙያዎቹ ቤተሰቦችና መምህራን ታዳጊዎች በማህበራዊ ሚዲያዎች ላይ ስለሚያጠፉት ጊዜ ሊጠይቁና ክትትል ሊያደርጉ ይገባል። እኔ አበቃው። ተመስገን አብርሃም ከኤዲተራችን ሲሳይ ምትኩ ጋር በጋራ በመሆን ነበር። ከቀሪ ዘመን ሀል ሬዲዮ ፕሮግራም ጋር መልካም ጊዜ፣ መልካም ቆይታ። ከተመስገን አብርሃም ዝግጅት ተመልሰናል። አድማጮቻችን እያደመጣችሁ የምትገኙት ዘመን ሀልዮ የሬዲዮ ፕሮግራማችን ነው። ሀገሬ ጌቱና ዮዲት ቦጋለ ዛሬውን ፕሮግራም እያስተዋወቀን እንገኛለን። ሀሳብ፣ አስተያየት፣ ማንኛውም ጥቆማ ካላችሁ በ0926 080807 ላይ በአጭር የጽሁፍ መልእክት ስምና አድራሻችሁን ሳትዘነጉ እንደተለመደው የከበረ አስተያየታችሁን እንድትለግሱን እንጋብዛለን። የዓለም ኤድስ ቀንን አስመልክቶ መረጃዎች እየሰጠን ከናንተ ጋር ቆይታ እያደረግን ነው። ከዓለም የኤድስ ቀን ጋር ተያይዞ ሁላችንም ትኩረት ለኤችአይቪ ኤድስ በመስጠት ራሳችንን ከኤችአይቪ ኤድስ ስርጭት ከሚያጋልጡ ጉዳዮች መጠበቅ መቻል አለብን። ከዚህ ጋር ተከትሎ ደግሞ አሁን በተለይ በባለፉት በዚህ አመትና አምና 2020 ላይ የተከሰተው የኮቪድ-19 ወረርሽኝ አለ። ከዚህ ጋር ተከትሎ እጅግ በጣም በርካታ ሰዎች ቤት ውስጥ ተቀምጠዋል፣ ለስራ አጥነት ተጋልጠዋል። ስለዚህ ኤችአይቪ ኤድስን ከሚያባብሱ ጉዳዮች ውስጥ ደግሞ እነዚህ ነገሮች ተጠቃሽ ናቸው ማለት ነው። ምክንያቱም ሰዎች ስራ ላይ ካልዋሉ ወደ ሱስ ይገባሉ። ቤት ውስጥ ከዋሉ ለተለያዩ የወሲብ ልምምዶች ራሳቸውን ያጋልጣሉ። ምክንያቱም ምናስታውስ ከሆነ ኮቪድ-19 የተከሰተበት ወቅት ላይ ሁሉም ሰው ቤት ውስጥ በነበረበት ሰዓት ላይ በርካታ ሴቶች ሲደፈሩ፣ በርካታ ወንዶች ሲደፈሩ እናያለን እና ይሄ ደግሞ በአንድም በሌላ መንገድ ለኤችአይቪ ኤድስ እንዲጋለጡ ያደርጋቸዋል ማለት ነው። ስለዚህ የኮቪድ-19 ወረርሽኝ በራሱ ለኤችአይቪ ኤድስ ስርጭት ከፍተኛውን የሆነ አስተዋጽኦ ያበረክታል። አዎ እንግዲህ ጥናቶችም እንደሚያሳዩት ኮቪድ-19 ወደ ሀገራችን ከገባ ጊዜ ጀምሮ ኤችአይቪ ኤድስ እና ሌሎች ተጓዳኝ ችግሮቻችን ለምሳሌ የሴቶች ጥቃት በርክቷል። ከአልተፈለገ እርግዝና ጋር ተያይዞ የተለያዩ እድሜን ያላማከሉ የተለያዩ ጾታዊ ጥቃቶችን ለማስተዋል ችለናል። እንግዲህ ምንድነው ከዚህ ጉዳይ የምንረዳው? ማንኛውም ችግር እንደ ሀገርም ወደ ሀገር ሲመጣ ከቤት ጀምሮ እንደ ሀገር አጠቃላይ እንደ ማህበረሰብ ሊያጠቃ የሚችለው ሊፈጥር የሚችለው የራሱ የሆነ ችግር አለ። ትክክል። እንደምታስታውሹ ኤችአይቪ ኤድስ ወደ ሀገራችን ሲመጣ ቅድም ስንልም እንደነበረ ሰዎች በበሽታው ከመያዛቸው ባሻገር የነበረው ማህበራዊ ኑሮ ላይ ያጠላው የነበረው ጥላ ነው ሰዎችን ሲያሳስባቸው የነበረው። ማግለልና መድሎ ነበረ። ራሱ ለኤችአይቪ ኤድስ የምንሰጠው ግምት በራሱ በጣም የከፋ ነበር። ሰዎች በቫይረሱ ከተያዙ ልክ እንደ ሌላ ፍጥረት የሚታዩበት ሁኔታ፣ ቤት የማያገኙበት፣ ማህበራዊ ኑሮ የማይኖሩበት በጣም በርካታ ችግሮች ነበሩና ማግለልና መድሎን ደግሞ ለማስቀረት ኤችአይቪ ኤድስ ማለት ምንም አይደለም፣ እንደሌላው በሽታ ነው፣ እንደዚህ ነው፣ ማንኛውም ሰው ጤናማ ኑሮ መኖር ይችላል ሲባል ደግሞ ሰው ለቫይረሱ ያለው አመለካከት ዳይቨርት ሆኖ በሌላ መንገድ ቫይረሱን መዳፈር ጀመረ ማለት ነው። ስለዚህ አሁን ላይ ለማንኛውም እንደ አንድ የማህበረሰብ ክፍል ስትሰሚ ዝም ብለሽ አይ በዚህ ሰዓት እኮ ጉበት ከሚይዘኝ ኤችአይቪ ቢይዘኝ ከሚይዘኝ ሰው ማነጻጸር ጀመረ ማለት ነው። ስለዚህ እያንዳንዱ ችግር በግለሰብ ላይም ሲከሰት በሀገር ላይም ሲከሰት ይዞት የሚመጣው በርካታ ማህበራዊ፣ ኢኮኖሚያዊና ስነ ልቦናዊ ችግሮች አሉና አሁንም ኮቪድ-19 የሀገራችን የወቅቱም አጠቃላይ ችግር ሆኖ እየቀጠለ ነው የሚገኘውና ከዚህ ጋር ተያይዞ ሁላችንም ለኤችአይቪ ኤድስ ያለንን አመለካከት በመቀየር ራሳችንን ከቫይረሱን ጠብቅ የዛሬ መልእክታችን ነው። በጣም ጥሩ። ራሳችንን ከኤችአይቪ ኤድስ እንጠብቅ። ራሳችንን ከሚያጋልጡ
ሁኔታዎች በመራቅ ውጤታማ ዜጋዎች ለመሆን ራሳችንን እንጠብቅ እንላለን። በዘመነ ሀልዮ የሬዲዮ ፕሮግራም እንግዲህ እንደምታውቁት የተለያዩ ትምህርታዊ ጉዳዮችን ወደ እናንተ እያደረሰ እያዝናናና እያስተማረ ቆይታ የሚያደርግ የሬዲዮ ዝግጅት ነው። ፕሮግራማችን ልናጠቃልል ነው። አገሬ ጌቱና ዮዲት ቦጋለ ፕሮግራሙን በማስተዋወቅ ተመስገን አብርሃም ዋና ፕሮግራሙ ሲሳይ ምትኩ ፕሮግራሞችን ኤዲት በማድረግ አብሮን ነበረ። ከቀሪ የፋና ብሮድካስቲንግ 103.1